ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። የህወሓት ቡድን መሽኮርመሙን አቁሞ ዓላማውን በግልጽ መናገር ጀምሯል። የብልጽግናውን መንግስት አስወግዳለሁ እያለም ነው። ቡድኑ ካለፈው እሁድ አንስቶ ህልውናዬን የሚያረጋግጠው በብልጽግና መቃብር ላይ ነው በሚል መሪ ቃል ስብሰባዎችን እያደረገ ይገኛል። በእነዚህ ስብሰባዎች ላይ ከወትሮው በተለየ መልኩ የህወሓት አመራሮች ብልጽግናን ከስልጣን ማስወገድ አለብን በማለት በግላጭም እየተናገሩ ነው። ይህ ጸረ ብልጽግና ስብሰባም ዛሬም ቀጥሎ አቶ አማኑኤል አሰፋ ከኤርትራ ድንበር ቅርብ ርቀት ብልጽግናን ስለመገልበጥ ሲመክሩ ውለዋል። በዝርዝር እንመለከተዋለን። ሰሞኑን የብልጽግናው ስርዓት በጎጃም ጠቅላይ ግዛት ደጋዳሞትና አካባቢ በከፈተው የተጠናከረ ዘመቻም እጅግ ከፍተኛ የተባለ የጦር ወንጀል መፈጸሙን የሚደርሱ መረጃዎች አመላክተዋል። ይህንን ጉዳይም በዝርዝር እንመለከተዋለን። የሀገራዊ ምክክር ሂደቱን አስመልክቶ አጀንዳዎች ተከፋፍለዋል የሚለው ከፍተኛ ስጋት እየፈጠረ መሆኑን ተነግሯል። ይህንኑ ጉዳይም በዝርዝር እንመለከተዋለን። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የኢትዮጵያን መንግስት ለመጣል ያለመ ስብሰባ በኤርትራ ድንበር ተደርጓል። የህወሓት ቡድን መሽኮርመሙን አቁሞ ዓላማውን በግልጽ መናገሩም እየተሰማ ሲሆን የብልጽግናውን መንግስት አስወግዳለሁ እያለም ነው። ቡድኑ ካለፈው እሁድ አንስቶ ህልውናዬን የሚያረጋግጠው በብልጽግና መቃብር ላይ ነው በሚል መሪ ቃል ስብሰባዎችን እያካሄደም ነው። በእነዚህ ስብሰባዎች ላይ ከወትሮ በተለየ መልኩ የህወሓት አመራሮች ብልጽግናን ከስልጣን ማስወገድ አለብን በማለት በግልጽ እየተናገሩም ነው። ይህ ጸረ ብልጽግና ስብሰባ ዛሬም ቀጥሎ አቶ አማኑኤል አሰፋ ከኤርትራ ድንበር ቅርብ ርቀት ብልጽግናን ስለመገልበጥ ሲመክሩ ውለዋል ተብሏል። ከኤርትራ ድንበር ቅርብ ርቀት ላይ በምትገኘው አድዋ ከተማ በተደረገው በዚህ ስብሰባም የትግራይ ህዝብ ህልውና የሚያረጋግጠው በብልጽግና አገዛዝ መቃብር ላይ ነው በማለት ተናግረዋል። አማኑኤልም አክለውም ገጥሞናል ካሉት የህልውና አደጋ ለመውጣት በአገዛዙ ምክንያት ህልውናቸው አደጋ ላይ ከወደቁ አጎራባች ህዝቦች ጋር በመተባበር ለመስራት የሚያስችል አሰራር በቡድናቸው ተቀባይነት ማግኘቱንም አረጋግጧል። የህወሓቱ ምክትል ሊቀመንበር አማኑኤል አሰፋ ባለፈው ሳምንት መሬት ላይ የወረደ ጽምዶ የሚባል ጥምረት የለም ማለታቸው አነጋጋሪ እንደሆነ ቢነገርም አሁን ደግሞ ውሎ ሳያድር በማግስቱ በይፋ ከውጭና ከውስጥ ኃይሎች ጋር በመተባበር ቅንጅት መፍጠራቸው በአደባባይ እየገለጹ ይገኛሉ። ህወሓት በግልጽ የፕሪቶሪያው ስምምነት በመጣስ የኢትዮጵያ መንግስት ለመጣል እየተንቀሳቀሰም ነው። ዓላማው ፕሪቶሪያ ስምምነት እንዲከበር መታገል ሳይሆን መንግስትን መጣል እንደሆነም በይፋ ተናግሯል። ሰሞኑን የብልጽግና ስርዓት በጎጃም ጠቅላይ ግዛት ደጋዳሞትና አካባቢ በከፈተው የተጠናከረ ዘመቻም እጅግ ከፍተኛ የተባለ የጦር ወንጀል መፈጸሙን የሚደርሱ መረጃዎች አመላክተዋል። ተከታታይ የፋኖ ብርቱ ምት ያደቀቀው የብልጽግና እግረኛ ሰራዊት ደጋዳሞትን ለመቆጣጠር አየር ኃይልና ከባድ መሳሪያ ድጋፍ ይደረግልኝ የሚል ጥያቄ ማቅረቡን ተከትሎ በጀነራል መሐመድ ተሰማና በጀነራል ብርሃኑ ጥላሁን የሚመሩ ሁለት የብልጽግና ሰራዊት እዞች በሶስት ጀነራሎች እየተመራ ወደ ቀጠናው ሰራዊት አዝምተዋል። በውጊያው ፋኖ ከፍተኛ ወታደራዊ መኮንኖችን ጨምሮ በርካታ የብልጽግናውን እግረኛ ሰራዊት እርምጃ ከመውሰዱም በተጨማሪም ከፍተኛ ቁጥር ያለው የወደድ ብልጽግና ሰራዊት በቁጥጥር ስር አውሏልም ተብሏል። ሆኖም የብልጽግናው ሰራዊትም ከፍተኛ ኃይሉን ይዞ መግባቱን ተከትሎ በአካባቢው ያለማቋረጥ ከባድ ውጊያ እየተካሄደ ሲሆን በተለይም በንጹሃን ላይ የደረሰው ጉዳት ከፍተኛ መሆኑን ከአካባቢዎች የሚደርሱ መረጃዎች አስታውቀዋል። በንጹሃን ላይ የደረሱ ጉዳት አብዛኞቹ የብልጽግና ሰራዊት ያላስተኳሽ በዘፈቀደ በተኮሷቸው የከባድ መሳሪያ ድብደባ ነው ሲሉ አስተያየት ሰጪዎች ተናግረዋል። የብልጽግና ሰራዊትም ቢሆን ይህንን ድርጊት ያልደበቀው ሲሆን በተጠናከረ ማጥቃት ጽንፈኛውን እያጸደው ነው ሲል በማህበራዊ ትስስር ገጹና በስርዓቱ ዋና ሚዲያዎች በኩል መረጃዎችን አጋርተዋል። ነገር ግን በውጊያው ያሳካውን ወታደራዊ ድል ለማሳየት እጁ ላይ ቁሳዊም ሆነ ሰዋዊ ምርኮ ሊያሳይ ባለመቻሉ የአርቲፊሻል ኢንተለጀንስ ፎቶዎችን በተከታታይ በማሳየት ለማለፍ ሞክሯል ተብሏል። ሆኖም በጀነራል መሐመድ ተሰማ የሚመራው ምስራቅ እዝም ሆነ በጀነራል ብርሃኑ ጥላሁን የሚመራው ስድስተኛ እዝ በፋኖ ላይ የተቀዳጁት ወታደራዊ ድል እንደሌለ ተረጋግጧል። ከዚህም ይልቅ በመቶዎች የሚቆጠሩ የወደድ የብልጽግና ሰራዊት በፋኖ ቁጥጥር ስር ሆኖ በሚዲያ ቃለ ምልልስ ሲሰጥ ታይቷል ተብሏል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ እዝ በምክትል አዛዡ አርበኛ ዝናቡ ልንገረውና ወታደራዊ ዘመቻው መሪው አርበኛ መቶ አለቃ አበበ ሰው መሆን እየተመራ በሶስት ዋና ግንባሮች ታላቅ ጀብዱ ሰርቷልም ተብሏል። የእዙ 102ኛ ኮር ዋሸራ ላይ የወደድ ብልጽግናን ምስራቅ እዝ ሰራዊት ከባድ ኪሳራ ሲያደርስበት በጮቄ ተራራ በተመሳሳይም የብልጽግናው ስድስተኛ እዝ ሰራዊት በፋኖ ብርቱ ምት ተመቶ ከፍተኛ ኪሳራ አስተናግዷል ተብሏል። የብልጽግና ሰራዊት በአማራ ህዝብ ላይ በከፈተው የዘር ማጥፋት ጦርነትም ተደጋጋሚ የጦር ወንጀል እየፈጸመ መሆኑን በተከታታይ መዘገባቸው ይታወሳል። ከፍተኛ የድሮን ድብደባን ከመፈጸም ባለፈ በጀልድ ፔትሮሊየም የሚሰሩ አደገኛና ተቀጣጣይ የጦር መሳሪያዎችንም ጥቅም ላይ እንደዋለ እየተነገረ ነውም ተብሏል። እነዚህን መሳሪያዎች
በውጊያ ላይ መጠቀሙ በትክክል ከተረጋገጠ ስርዓቱ እውነትም ከፍተኛ ቀውስ ላይ እና በውድቀቱ አፋፍ ላይ ሆኗል ሲል ወታደራዊ ተንታኞች ይናገራሉ። ናፓልም ቦምብን ጨምሮ ሌሎች ከጀልድ ፔትሮሊየም የሚሰሩ ተቀጣጣይ አውሮፕላን ቦምቦች ለመጨረሻ ጊዜ በይፋ ከውጊያ ውጭ እንዲሆኑ የተወሰነው በአሜሪካና ቪየትናም ጦርነት ነበር። ሆኖም ህወሓትና ሻዕቢያ እርስ በርስ በተዋጉበት የባድሜው ጦርነትም ሆነ ከደርግ ጋር በተደረገው ጦርነት ቦምቦች ጥቅም ላይ ውለዋል ተብሏል። በ2013 ዓ.ም የህወሓት ቡድን ከአማራ ጋር የማወራረደው ሂሳብ አለ ብሎ ታጣቂ ኃይሉን ወደ አማራ ክልል ባስገባበት ወቅትም ተመሳሳይ የከባድ መሳሪያ ጥቃቶችን በአማራ ህዝብ ላይ ያደረሰው በጦር ወንጀል የሚያስጠይቁ ቦምቦችን በመጠቀም እንደነበረም አይዘነጋም። የሀገራዊ ምክክር ሂደቱን አስመልክቶ አጀንዳዎች ተከፋፍለዋል የሚለው ከፍተኛ ስጋት የፈጠረ መሆኑም ተነግሯል። እንደ ሀገር የሚነሱ አንገብጋቢ ጉዳዮች ሁሉንም ክልሎች የሚመለከቱ በመሆናቸውም የምክክሩ አባላት በሁሉም አጀንዳዎች ላይ በነጻነት መክሮ የራሱን ሀሳብ ማዋጣት እንጂ በአንድ የተወሰነ አጀንዳ ብቻ ታጥሮ መቅረት የለበትም ተብሏል። ለምሳሌ ያህልም እንደ ማህበረሰብ የሚቃወመውን ወይም የሚደግፈውን ሰንደቅ ዓላማ የሚመለከት አጀንዳ ሲነሳም በሂደቱ ውስጥ በባለቤትነት የማይሳተፍ አካል መኖሩ በመላው ሀገሪቱ የጣፈንታ ላይ የድምጽ ሚዛንን ሊያዛባና ውሳኔውን የጎንዮሽ ሊያደርገው ይችላል። ስለዚህ አባላቱ ከግንባር እስከ ኋላ በእያንዳንዱ አጀንዳ ዙሪያ በቅደም ተከተል መወያየት ይኖርባቸዋል። ምክክሩን የፌዝ የሚያደርጉ አበይት ምክንያቶች ሂደቱ ከግንባር እስከ ኋላ በይዘቱም ሆነ በቅርጹ ክፍተቶች እንዳሉት የሚያሳዩ ዋና ዋና ነጥቦች አሉ። እነሱም የትጥቅ ትግሉን የመረጡ ኃይሎችን ሳይጨምር የሚደረግ ማንኛውም የምክክር ሂደት በሀገሪቱ የሰላም እጦት ላይ የሚያመጣው አንዳችም ለውጥ እንደሌለ ይታመናልም ተብሏል። በተለያዩ ክልሎች ከታጠቁ ኃይሎች ጋር እየተደረገ ያለው ጦርነት ከመጀመሩ በፊት መቆም ሲገባው ይባስ ብሎ በከባድ መሳሪያ የታገዘ ጦርነት በሰፊው መቀጠሉ የምክክሩን አሳሳቢነት ይሞግታልም ተብሏል። መንግስት ለሀገር ሰላም ሲል በወደ ሰፊነት በባህላዊ መንገድም ሆነ በሶስተኛ ወገን አደራዳሪነት መፍትሄ መፈለግ ነበረበትም ተብሏል። የፖለቲካ የህሊና እስረኞች ሳይፈቱ የሚደረግ ውይይት ታማኝነቱ ላይ ጥያቄ ያስነሳል የተባለ ሲሆን የመንግስት አካላት የቃላት ጦርነትና የብሽሽቅ ፖለቲካ ጠቅላይ ሚኒስትሩን ጨምሮ ከፍተኛ ኃላፊዎች፣ ካድሬዎች፣ ደጋፊዎችና የመንግስት ሚዲያዎች ከፋፋይ ንግግሮች ከማራመድ አልተቆጠቡም ተብሏል። አሁን በስራ ላይ ያለው ህገ መንግስት ሰፊ ውይይት ያልተደረገበትና በጥቂቶች ፍላጎት የተጫነ በመሆኑ ስር ነቀል ማሻሻያም ያስፈልገዋል። የከፋ ሙስና፣ እገታ፣ ማንነትና መሰረትን ያደረገ ግድያ፣ ስርዓት አልበኝነትና የኑሮ ውድነትን ያላገናዘበ የታክስ ጫና ላይ እርምጃ መወሰድ አለመቻሉ ሂደቱን ጥያቄ ውስጥ ይጥለዋልም ተብሏል። የህዝብ ተወካዮች ምክር ቤት ባለፉት ዓመታት ለወከለው ህዝብ ድምጽ መሆን ሳይችል መቅረቱም ይታወሳል። አሁን ላይ በምክክር የተሰባሰቡ አካላት ይህንን ታሪካዊ አጋጣሚ እንደ ተራ የስራ ኃላፊነት ሊመለከቱትም አይገባምም ተብሏል። ከበዓላት ድግስና ከፓርክ ፎቶዎች ባለፈ ሀገሪቱ ካለችበት የህልውና አደጋ ለመታደግ ከማጨብጨብ የዘለለ የዜግነት ድርሻ መወጣትና የሰላም መፍትሄ ማስወሰድ ይጠበቅባቸዋልም ተብሏል። ከ2013 ጀምሮ በሀገሪቱ ታሪክ ታይቶ በማይታወቅ ደረጃ በሚሊዮኖች የሚቆጠሩ ዜጎች ተገድለዋል፣ ንብረት ወድሟል፣ በማህበራዊ ተቋማት መሰረተ ልማቶች አገልግሎት ውጭ ሆነዋል። ገበሬው፣ ነጋዴውም እና ተማሪውም ለዓመታት ሰላም አጥተዋል። ከ2010 ወዲህ በከተሞችና በአውራ መንገዶች ላይ የሚፈጸሙ እገታዎች፣ አሰቃቂ ግድያዎች፣ ንብረት ማውደምና ማፈናቀል በጠራራ ፀሐይ እየተስፋፋ መጥቷልም ተብሏል። ይህንን አስነዋሪ ወንጀል በዘላቂነት ለማስቆም ጠንካራ የህግ የበላይነት የሚረጋገጥበት ስር ነቀል መፍትሄ ሊበጅለት ይገባልም ተብሏል። የዋናው ኦዲት መስሪያ ቤት በተከታታይ ያወጧቸው ሪፖርቶች በ9 ወራት ውስጥ 98 ሚሊዮን ብር መመዝበሩ እና 15 ቢሊዮን ብር የገባበት አለመታወቁ በቢሮዎች ውስጥ የተንሰራፋው የጉቦ ሰንሰለት ሀገር እየገደለ መሆኑን ያሳያል። ይህንን የተዘረጋ የዘረፋ መዋቅር በአስቸኳይ መግታት የሚያስችል እርምጃ መወሰድም አለበት ተብሏል። በጦርነትና ስርዓት አልበኝነት የተጎዳው ህዝብ የመንግስት የኑሮ አቅምን ያላገናዘበ ከፍተኛ የታክስና ግብር ጫና ሲደመርበት ኑሮውን እጅግ ከብዶታል። የህዝቡንም የመግዛት አቅም ያገናዘበ የፊዚካል ፖሊሲ ሊቀረጽ ይገባልም ተብሏል። ገዢው ፓርቲ ወደ ስልጣን ሲመጣ ቃል ገብቶለት የነበረው የስር ነቀል ለውጥ ሌጋሲ ትቶ የብልጽግና ዘመን እርስ በርስ ጦርነት በአጋቾችና በግጭቶች ወደ 2 ሚሊዮን የሚጠጉ ዜጎች ህይወት የቀጠፈበት ሂደት አስከፊ ገጽታ ሆኖም ተመዝግቧል። በመሆኑም ህዝቡን ከጦርነት ከዘረፋና ከከፋ የኑሮ ውድነት ለመታደግ የሽግግር መንግስት መመስረት ለሀገርና ለህዝብ ውለታ መዋል አስፈላጊ መሆኑን በመጨረሻ ተጠቁሟል። የዛሬው ዝግጅታችን እዚህ ላይ ያበቃል። በየቀኑ የሚለቀቁ አዳዲስ መረጃዎች እንዳያመልጧችሁ ቻናላችን ሳብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ድጋፋችሁን አሳዩን። ስለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ